እኔ ጠይቁ ምላችሁን ጥያቄዎች ትጠይቃላችሁ። ባል ነው መጀመሪያ የሚጠይቀው። ግንኙነት ላይ እስካሁን እያስደሰትኩሽ ነው ወይ? እንድንቀይረው የምትፈልጊው ነገር አለ ወይ? ያላስደሰትኩሽ ቀናቶች ያደረኳቸው ጥፋቶች አሉ ወይ? ብልት ይልቅና ከእጅ ይልቅ የሚያስደስትሽን ነገር አላወኩልሽም ወይ? በሳምንት ስንት ጊዜ ግንኙነት ብናደርግ ደስ ይልሻል? አቅም ይኖርሻል ወይ? በግንኙነት ያስገደድኩሽ የመሰለሽ ቀን አለ ወይ? ግንኙነት ጊዜ ያልነገርሽኝ ህመም ወይም የተለያዩ ያልተመቹሽ ነገሮች አሉ ወይ? ከኔ ጋር ግንኙነት ማድረግ በምታስቢበት ጊዜ ደስታ ነው ወይም ጭንቀት ነው የሚሰማሽ ወይ? ከዚህ በኋላ ለመለወጥ ምን ላደርግልሽ? ሚስቶች እናንተ ተራ ነው። ግንኙነት ላይ አስደስተሃለሁ ወይ? ግንኙነት ላይ ብዙ ስራ ማልሰራ ይመስልሃል ወይ? ግንኙነት ላይ ካለኝ ተሳትፎ በላይ እንዳደርግልህ የምትፈልገው ነገር አለ ወይ? የተለያዩ ነገሮች እንዳትሞክር የከለከልኩ ነገር አለ ወይ? ስሜትህን የሚጎዳ ንግግር ተናግሬ አውቃለሁ ወይ? አንተ የምትፈልገውን ግን እኔ ያላደረግኩት የግንኙነት አይነት አለ ወይ? ልብሴ ላይ ወይም ሽቶዬ ላይ ወይ የተወሰኑ ነገሮች ላይ መቀየር ያለበት ነገሮች አሉ ወይ? ቤቴ ውስጥ ያለው የግንኙነት ድባብ የሚጋብዝህ አይነት ነው ወይ? አዳዲስ ነገር መሞከር ፈልገህ ለመናገር የፈራሃቸው ነገሮች አሉ ወይ? በግንኙነት ጊዜ ከሰውነቴ ላይ ያልተመቸ ማንኛውም አይነት ሽታ ወይም ማንኛውም አይነት ነገር አለ ወይ? እነዚህ ነገሮች መጠየቅ አለባቸው። ይሰቀጥጣሉ ወይ? አዎ፣ ግን መጠየቅ አለባቸው። 60% 70% የሚሆኑትን ስንፈተ ወሲብ በቅጥል አድርጎ ነው የሚያወጣው። ሚስትህን ማወቅ ባልሽን ማወቅ። ስንፈተ ወሲብ ኑሮባችሁ ደግሞ በተለይ አካላዊ ሆነው ጥሩ የአይነት የግንኙነት ህይወት ኖራችሁ ስቲል ግን ብልታችሁ ማይቆም ከሆነ ቶሎ የምትጨርሱ ከሆነ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ።